እኛ ግን አረብ ሀገር ያለነው ሰዎች ማለት ነው እግዚአብሔርን ከአንድ ፈጣሪ ውጭ ከአንድ እግዚአብሔር ውጭ እኛን የሚረዳን አንድ ሰው ያለ አይመስለኝም። ሀገር ቤት ያለ ሰው ይደውላል። ኧረ ዲያስፖራ እንዴት ናችሁ? ደህና ናችሁ ወይ? አሁን እናንተ ባለብር ናችሁ፣ ምንም የምትጨነቁት ነገር የለ፣ አቤት ገንዘብ ይላል። እዚህ ያለንበት ደግሞ ወልደን የመጣነው ልጆቻችን ራሱ እንኳን የምናፍቁን አይመስላቸውም። ቤተሰብ ያለን አይመስላቸውም። ከሰው ልጅ የተፈጠረን አይመስላቸውም። የሚከፋን፣ የምንራብ፣ የምንጠማ፣ የምንታመም አይመስላቸውም። በቃ እኔ እንጃ ሰው አንመስላቸውም። ግን የኛ ህይወት በጣም ነው የሚገርመው። እግዚአብሔርን ግን ደግሞ ፈጣሪ ያው ጥሎ አይጥልም። በሱ እርዳታ ነው እኛ ቆመን ያለነው። ማርያምን እዚህ ጋር ያለንበት የምንሰራበት ሰዎች አይረዱንም። ሀገር ቤት ያለ ቤተሰብ አይረዳንም። በቃ ሀገር ቤት ላለንም እዚህ ለምንሰራበትም ቦታ ሰው አንመስላ። በቃ የሆነ ስሜት ያለን አይመስላቸውም። ሀገር ቤት ያለ ሰው ስለ ገንዘብ ብቻ የምናስብ፣ የምናገኘው ገንዘብ የምናገኘው ደሞዝ የሆነ ደስታን የገዛልን፣ ሰላም የሰጠን፣ ነፃነትን የሰጠን ነው የሚመስላቸው። እዚህ ያሉት ደግሞ ምንም ነገር የጎደለብን፣ እንደ ሰው የምናስብ፣ እንደ ሰው የምንጨነቅ ጭንቅላት ራሱ ያለን አይመስላቸውም። እኔ እኮ ይገርመኛል ማርያም።